ስሜ ገነት እባላለሁ። የከድጃና የኢንቲሳር እናት ነኝ። ያው እሷ እንደተናገረችው ልጆቼ እስልምና መከተል እንደሚፈልጉና ረመዳን መጥቶ መጾም እንደሚፈልጉ ሲነግሩኝ ያው ለጊዜው እንደናት ተቃውሜ ነበረ። ነገር ግን ያው ልጆቼ ሌላ ቦታ አይደለም የሚሄዱብኝ፣ መጥፎ ነገር አይደለም የመረጡት የተፈጠሩበትን ስለሆነ ስለዚህ ፈቃደኛ ሆኛል። አላህ ያክብርልኝ። አንድ ስጦታ ለእናታችን ማበርከት እፈልጋለሁ። አላህ ደግሞ ሂዳያ ያላችሁ። እቺ ነገር አማና አንብቢያት፣ ነፃ ሆነሽ አንብቢያት። እስልምና ለሁሉም የተሰጠ ዲን ነው። ማንም የሚከለከል ማንም የሚሰጠው አይደለም እና ወላሂ አላህ ያክብርሽ። ልጆችንም አላህ የምትኮሪባቸው አላህ ያደርግልሽ። ወላሂ ኢንሻአላህ ደግሞ ነገ በትልልቅ መድረኮች ላይ እንደምናገኛቸው እኔ ባለሙሉ እምነት ነኝ። አላህ ከነሱ ጋራ ከአንቺ ጋራ የሚሆን በጣም አድርጌ አመሰግናለሁ። ያው እንግዲህ ከዚህ በኋላ እህቶቻችሁ ናቸው ያለውን ነገር እናንተ አስተምራቸው። አመሰግናለሁ። አማና ተቀብላችሁ በጣም አመሰግናለሁ።